ብሔረሰብ አስተዳደር በአብርገሌ ወረዳ በኔራው ከተማ የቀጠና 7 ነዋሪዎች ላለፉት 10 ዓመታት በመብራት ባለመኖሩ ምክንያት ለከፍተኛ ማህበራዊና ኢኮኖሚያዊ ችግር እየተጋለጡ መሆናቸውን ገለጹ። ነዋሪዎቹ ግማሹ ብርሃን ግማሹ ጨለማ በሆነባት ከተማ እየኖርን ነው ሲሉ ቅሬታቸውን አሰምተዋል። ያለ መብራት ሰው መኖር ስለማይችል በአጭር ሰዓት መንግስት ጥያቄያችንን መልስ እንዲሰጠን ነው። መንግስት ማቅረብ ያለብንን ገቢ ማቅረብ ያለብንን እያንዳንዱን ነገር ሁሉ ካቀረብን እኛ ደግሞ ከመንግስት ማግኘት ያለብንን ነገር ማግኘት ነው። አፋጣኝ ምላሽ እንዲሰጥ መብራታና ቲቪያችን ከ10 ዓመት በላይ አይስራ አናውቅም። ወድቆ ነው ያለው። እንዲያው ምስጋናው አገኘሁ የቀጠና 7 ነዋሪ ሲሆኑ በሰፈራቸው ምንም የመብራት ዝርጋታ ሳይደረግ 10 ዓመታት መቆየቱን ጠቅሰው ይህም የኑሮ ውድነቱ እንዲጨምርና የደን ጭፍጨፋ እንዲበረክት ማድረጉን ገልጸዋል። ያው እኛ ለመንግስት ብዙ ጊዜ ጥያቄ እያቀረብን ያለነው የመብራት ጉዳይ ነው። ምክንያቱም በ10 ዓመት በላይ ሊሆን ነው። እዛ ሰዓት ጀምሮ ግን ያው ምንም አይነት የመብራት አገልግሎት የሚባልም የለም። መብራት ማስፋፊያ ነው። ከኑሮ ውድነት ጋር ተያይዞ በጣም በብዙ ነገሮች ነው እየተሰቃየ ያለው። ምክንያቱም ይሄ መብራት ሲገባ ደግሞ ያው መንግስትም ነው የሚጠቀመው። ከደን ጋር ተያይዞ በየአቅጣጫው የደን መመናመን በጣም ከፍተኛ ነው። ያው ግዴታ ለማብሰል የተጨፈጨፈውን ደን ነው እኛ እየገዛን ያለው። ይሄ ደግሞ በቃ ለኑሮ ተቃርኖ መብራት ማስፋፊያ ገብቶልን ቆጣሪ በየቤታችን ቢገባ በቃ ለማብሰያውም ሆነ ለሌላ ማሳለጫ የሆኑ ስራዎችን ለመስራት በጣም ከፍተኛ ጠቀሜታ አለውና ብዙ ጊዜ ያው ከተማ መዘጋጃም ሂደናል፣ መብራት ኃይልም ሂደናል። እንደ ተሰብስበን ከህዝቡ የተወጣጡ ያው የቀረን ወደ አስተዳደር ይገባለን። ትንሽ የሚያቃል ይሆናል። ኢቭን ራሱ በጣም ቆንጆ ቤት ተሰርቶ ባዶ ነው ያለው። እንደገና በዝቅተኛ ዋጋ የተቀመጡበት ሁኔታ አለ። ለምን? መብራት ስለሌለ ጨለማ ላይ ማን ይቀመጣል? መብራት ሲኖር ግን ሁሉ ነገር በቃ አመቺ ሁኔታ ስለሚፈጠርለት ለማህበረሰቡ ለኑሮ። ስለዚህ ያለ መብራት ሰው መኖር ስለማይችል በአጭር ሰዓት መንግስት ይህንን ጥያቄያችንን መልስ እንዲሰጠን ነው። ተቋማትና አሳ ማቀናበሪያ ድርጅትም በእጥረቱ ምክንያት በተገቢ ሁኔታ መስራት አልቻሉም የሚሉት የቀጠናው ነዋሪ ሽምኑ ሚሶ በበኩላቸው ከ400 በላይ አባወራዎችና ከ1000 በላይ ተከራዮች ቢኖሩም ዘመናዊ ቤቶች ተገንብተው የመሰረተ ልማት ክፍያ ተከፍሎ አገልግሎት አለመኖሩ አሳዛኝ መሆኑን ገልጸዋል። መንደሮቹ የመብራት ጥያቄ እጅግ በጣም የቆየ ከ10 ዓመት በላይ እየተጠየቀ የመጣ መልስ ያላገኘ ጉዳይ ነው። በተሰራር ከተማ ስታንዳርዱን አሟልተው የተሰሩ ከ16 በላይ ማህበራት አሉ። እነዚህ ማህበራት እስካሁንም የመብራት አገልግሎት የላቸውም። ይህች ከተማ የወረዳው ዋና ማዕከል ከተማ ነች። የመንግስት መዋቅር መቀመጫ የሆነች ከተማ ነች። ከዚሁ ደግሞ በደንብ ይታወቃል። በተለይ ትልቅ ተጽዕኖ እየፈጠረ ነው ያለው። እንደ ከተማ ነዋሪ አቅም የሌላቸው ማህበረሰቦችም ደግሞ በተለየ ሁኔታ ላልተፈለገ ወጭም ጀምር እየተዳረጉ ነው ያሉት እና ይሄ ሰራር ሰርተን ለመንግስት መስጠት ያለብንን ጥቅም እየሰጠን ነገር ግን እኛ ማግኘት ያለብንን ነገር እያገኘን አይደለም። በአሰራሩ መሰረት የከተማ መሪ መዘጋጃም የመንግስት ገቢዎች አሰራርም ጭምር እያንዳንዱ መንግስት የሚፈልገውንና የሚጠይቀውን ነገር ሁሉ በአሰራር በዘመናዊ በፕላን የተሰራ ቤት ነው። ያው ሆኖ ግን ዋጋ የሌለው ነገር ከፍተኛ ወጪ ተወጥቶ ተሰርቶ ቤቶቹ ግን ለአገልግሎት እየዋሉ አይደለም። በጥቅሉ አሁን ከ400 በላይ አባወራለ ባለቤት ማለት ነው። ሲጠቃለል ደግሞ በዛ ውስጥ እያንዳንዱ ተከራይም ጭምር ሲጀምር በተደጋጋሚ መብራት ኃይል ጠይቀናል፣ ተደራጅተን መሪ መዘጋጃ ጠይቀናል፣ አስተዳደር ጠይቀናል። አሁን አይደለም የቆየ ደግሞ እዚሁ እኛ ባለንበት ቀጠና ላይ የመንግስት ተቋማትም ጭምር አሉበት። ጸጥታ ተቋም አለ፣ ደን ተቋም አለ፣ ሚኒሻ ተቋም አለ። የሚመለከተው አካል እንግዲህ እንደ ማህበረሰብ እኛ ቤት ሰርተን ለመንግስት ማቅረብ ያለብንን ገቢ ማቅረብ ያለብንን እያንዳንዱን ነገር ሁሉ ካቀረብን እኛ ደግሞ ከመንግስት ማግኘት ያለብንን ነገር ማግኘት ነበረብን። ጦርነት ቀጠና የነበረ የወደመ ከተማ ነው። ሌላው አካባቢ ላይ የወደሙ ከተሞች እንዴት መንግስት ተረባርቦ ስራ እንደሰራ ይታወቃል። እኛ ጋር ሲደርስ ደግሞ ምን እንደሆነ አናውቀው። በሌላው አካባቢ ላይ እየሰራ ያለን መልካም ነገር እኛ ላይ እዚህ ላይ የማይሰራው ነገር ምን እንደሆነ አላወቅንም እና እዚህ ውስጥ የመሰረተ ልማት ክፍያም ጭምር የከፈለ ማህበር አለ። ዋናነት ከ92 ሰው በላይ
ሲሰሩ ከመጀመሪያውንም መሰረተ ልማት ይገባላቸዋል ተብሎ የከፈሉም ጭምር አሉ። ከኛ ደግሞ ግማሾች ያም አብረው እኛ ጋር ጨለማ ላይ ነው ያለው። ለ10 ዓመታት በጨለማ ላይ ነን የምትለዋ የቀጠናው ነዋሪት ወይዘሮ አራየሁ ገብሩ የመብራት አለመኖር በቤት ውስጥ ስራና በህፃናት እንክብካቤ ከፍተኛ ችግር እንዳለ ገልጸው ለእንጨት እስከ 600 ብር መክፈላቸውና ስልክ ለመሙላት እንኳን ርቀት መጓዝ እንዳለባቸው ተናግረዋል። ማህበሩ ከተደራጀን ከ10 ዓመት በላይ ሆነናል። አሁን በመብራት ጉዳይ በጣም ተቸግረን በተለይ ስራ የምንሰራ ሰዎች አሁን ከላይ ከታች ልጅ አዝለን ከምንመላለስ ከሰፈራችን አየሩ ቀዝቃዛ ብዙ እጽዋት ያለበት ንጹህ አየር ያለበት ላይ መብራት ቢሰጠን ብዙ ስራዎችን መስራት እንችላለን። እንጨት ክሰል በጣም ውድ ሆኖ ነው ያለው። ከመወደዱም በላይ ደግሞ እነዚህ እጽዋቶች ስንት ልፋት ተለፍተው ያደጉ እጽዋቶች እየተቆረጡ ወደ ለማገዶ ነው እየሆኑ ያሉት። በጣም እየቀነሰልን ነበር፣ ግን አሁንም መልሰን ወደዛ መግባታችን አይቀር የእንጨትና የክሰል እጥረት በመብዛቱ እንደው መንግስት በሆነ ነገር እኛም ቢሆን የተወሰነ ነገር አዋጥተን ቢያይልን። መብራት አናይ ቲቪያችን ከ10 ዓመት በላይ አይስራ አናውቅም፣ ወድቆ ነው ያለ እና መንግስት ይሄን ቢሰማልን አቤት እያለ ነው። ያልገባነው ያልጠየቅነው የለም። ብዙ ጊዜ ጠይቀናል፣ ግን እሺ ከማለት ውጭ ወደ ተግባር የገባ አካል ስለሌለ እና በደንብ አሁን እዚህ አካባቢ ቤተክርስቲያን አለ፣ ወጣት መዝናኛ አለ። ወጣት መዝናኛው ለምንድን ነው ይሄን ያክል ወጪ ነው የተሰራው? በምን ይሰራል? መብራት ከሌለ በምንድን ነው የሚሰራው? ምክንያቱም ከተማውን አልፎ ገጠር ቀበሌ ላይ መብራት እየገባ ከተማው ደግሞ ግማሹ ጨለማ ግማሹ መብራት። ይሄ ማለት ከዛም በላይ የተሰራ ደግሞ ለወጣቶች አደራጅቶ ለመስጠት አሳ መቀነባበሪያ ተብሎ የተሰራ አለ። ያልዋለበት ምክንያት መብራት ስለሌለ አሁን መስተዋቱም ምንም እየተሰበረ ነው ያለው። ባለቤታቸው ነው ያለው። ለምንድን ነው ባለቤት ያጣው? መብራት ስለሌለ ማን ይስራው? የሚመለከታቸው ተቋማት በሰጡት ምላሽ ችግሩ ያልተፈታበት ምክንያት በበጀት እጥረት መሆኑን ጠቅሰው በሂደት ለመፍታት አቅደው እየሰሩ መሆኑን አስታውቀዋል። አሰልጥቄ የምናገረው ህዝቡ ግማሽ 50% ይከፍላል፣ እኛ ግማሽ ፐርሰንት እንከፍላለን። ማህበረሰቡ ግማሽ ከፊሉን ጨለማ ላይ ነው ያለው። አሁን የሚራቅ ከተማ ሙሉውን ብናየው ተዘዋውረን ብናየው ሙሉ ጨለማ ውስጥ ነው ያለው። በጀት ታይቆ ላው ሲያ ሚሊና ካሪ ታይቆ የኔራው ከተማ መሪ መዘጋጃ ቤት ዋና ስራ አስኪያጅ አቶ ተስፋዬ በዛብህ በሰጡት ምላሽ ከ15 ሚሊዮን ብር በላይ የሚከፈለው የዝርጋታ ግምት ከአቅም በላይ መሆኑን ጠቅሰው በየዓመቱ አንድ ትራንስፎርመር ለመትከል እቅድ መያዙን ገልጸዋል። ካሉን የፋውንደር ችግሮች የመብራት ችግር ነው። ይሄን በመገንዘብ እንደገባን ኢሚዲየትሊ አክሽን ለመውሰድ እኛ መጀመሪያ 11 ኬሱ ጋር ኮሚኒኬት አደረግን። መብራት በጣም አስቸጋሪ ቀጠናዎች አሉ። ብዙ ቀጠናዎች ነው ያሉት በመብራት የሌሉት ማለት ነው። እነዚህ ከሰራን በኋላ ለመብራት ኃይል ተሰከሙ። መብራት ኃይሎች ደግሞ በወቅቱ ምላሽ መስጠት ትንሽ ችግር ነበር። ጥር ላይ ነው ምናምን የጠየቅነው ያደረስነው እነሱ ሰኔ ላይ ሪስፖንስ የሰጡት ማለት ሰኔ መጨረሻ ላይ ሲመጡ በጌታ አንድ ትራንስፎርመር ብለን ጠይቀናል። ምክንያቱም 15 ሚሊዮን ስለሆነ አንድ ትራንስፎርመር እንደማን ብለን ተቸግረን ህዝቡ ጋር ተነጋግረን እንፍታ አንድ አርግ ብለን ጠይቀናል። መብራት ኃይል ዲስትሪክቱ ስራ አስኪያጅ ጋር ማለት ከህዝቡ ጋር ያሉ አንዳንድ ጥያቄዎች ክላሪቲ ችግር ያላቸው ከዚህ በፊት 2,000 ብር ከፍለናል የት ገባ ምናምን የሚሉ ጥያቄዎች ነበሩ። በኮሚቴው በኩል መረጃው እንዲደርሳቸው አድርገናል። ለምሳሌ 2,000 ብር የከፈላችሁት የውሃ ከዚህ ውጭ ግን ሌሎች መንግስት ነው መዘጋት ያለበት የሚለው ግን አሁን ቀርቷል። አሁን አሰልጥቄ የምናገረው ህዝቡ ግማሽ 50% ይከፍላል፣ እኛ ግማሽ ፐርሰንት እንከፍላለን የሚለው ግን አሁን ቀርቷል። ማለት አሁን ባለው በተጨባጭ ሁኔታ ሸር ነው። መንግስት የተወሰነ ፓርቲ ይችላል፣ ህዝቡ እያለ ከካሳ ጋር ተያይዞ ሌሎች በጣም አሳሳቢ ነገሮች አሉ። እንዲያው ያው ይሄኛውን ስላስቀደማችሁ ነው እንጂ በጣም መንግስት ብር ስላለ ማለት ሶ እኛ እሱ ብቻ አይደለም አስፋልት መንገድ ጋር ተያይዞ ብዙ ችግሮች አሉብን ማለት ነው። በሽምግልና ነው የምንኖረው በሽምግልና
የኔራብ አገልግሎት መስጫ ማዕከል ስራ አስኪያጅ አቶ አስረግድ አያሌው በበኩላቸው ህዝቡን የመብራት ተጠቃሚ ለማድረግ ምንም አይነት የቴክኒክ ችግር እንደሌለ ጠቅሰው የመብራት ማስፋፊያ ስራው የዘገየበት ምክንያት በክፍያ እጥረት መሆኑን አስረድተዋል። መሰረተ ልማት ዝርጋታ በተመለከተ አዲስ መንገድ ማስፋፊያ ጋር ተያይዞ በቀረቡ የኤሌክትሪክ ዝርጋታ በ2017 እንደ ቀጠና 8 እና 7 1107/2018 ለዝርጋታ የሚሆን 15,602,029 ብር በ44 ሳንቲም ለምንም መዘጋጃ ሂሳብ አውጥቶ ያሳወቀ ቢሆን በመሆኑም የከተማ አስተዳደሩ የድርሻውን ክፍያ ፈጽሞ ስራውን እንዲጀምርና እያሳሰብ ይህ ተጨባጭ መረጃ ለህብረተሰቡ እንዲደርስልን እናሳስብ። ደንበኛ ተኮር ነው፣ ለሁሉም ማህበረሰብ ኤሌክትሪክ ማድረስ ነው የኛ ተቋም። ግን እንደ አስተዳደር እና እንደ መሪ መዘጋጃ ለወደፊት ለሚያደራጃቸው ማህበሮች ቅድሚያ መብራት መስጠት እንዳለበትና ከተቋማቶች ጋር መነጋገር እንዳለበት ይህን ለማስገንዘብ እወዳለሁ። ማህበረሰቡ ግማሽ ከፊሉን ጨለማ ላይ ነው ያለው። አሁን የኔራቅ ከተማ ሙሉውን ብናይ ከዚህ በፊት ያው የነበረው ችግር በጣም ይታወቃል። በጣም ብዙ ውጣ ውረድ ነበረው። ኤሌክትሪክ ይቋረጣል ለ8 ቀን ለአንድ ወር ነበርና ይህን ተቋሙ ያው በፍጥነት የፈታ ቢሆንም ህዝቡ የሚያነሳው የመሰረተ ልማት ጥማት ትክክል ነው ያሉት የወረዳው ተቀዳሚ ዋና አስተዳዳሪ አቶ ኔኑ በላይ በበኩላቸው ችግሩን ለመፍታት አስቸጋሪ የሆነውን የበጀት እጥረት ህዝቡን በማያስቸግር መልኩ በዘላቂነት ለመፍታት አማራጭ ፕሮጀክት እየተዘጋጁ መሆኑን አስታውቀዋል። ኔራብ ሀትሜል ብጭቅ ምትዝ ነብራዙ ፈራዘኖ ዞ ችክሰብ ብጭቅ ምትዘ ፈራዘኖ ዞ አይጣን ሚንድራን ወጥቶ አስሻው ቀጣን ታሽነስ ማዞ በጀት ታይቆ ላው ሲያ በሚሊና ካይ ታይቆ የግሬ ሰሮች ሲደረግ አነኒ ላው ነብራት አይልም ላታካሪ ጂግን ብቻ ጻሞ ዲም ብሽሮ ያው ተራዊዝ ያው ቢያንስ ያው ተቆጣ ለመንግስቱ በጀት ዝግን ይሰንቸ ነገር መንጻይ ነው በጀት ዟ ቢት ሳይታሽተና ችክሰው ሺከችን ይው ቃጣን ተወርፎ እንዛይም ላውዲን ላውስ ይታው ቢያ ችክሰን ዝቦልና ወይ አነኒና ጋቢል ግን ምንም ጡሾ ደረጃ ተቻው ደረጃ መብራት አይሙሽ ነው ክንቲ ሳይነው ጭክተ አቆ ከመርዞ ለማዙ ዘማነ ሺከችን ሳይታሽተው ይላካል ክፍያ ጅግ ክፍልተና የኑዴን አወጣለን ወጣ ሚሊዮን ክፍል ነው ዝዋቅም ከህብርንም ሳይዛኝ ስለዚህ ክፍሎዴን ወጣን ምናምን ይወዴን ገነ ለዋቀሙ ፕሮጀክት ገነ ዘዳስ ነው ከህብርንም ፊስና ምችጋር ዲትፈና ጥቅለ ፊስና ሰራሸኖች ሸው ከህብርስም አዋጣና መንግስቱም የተወሰነ ይሽቶዴን እኔን ገነ የቻው ደነስ ይብረቱ አዩ እንደነት ሰብዙ አካል ዛም ነው ቸቻው ከህብርስም አዘኖች